ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናቅ ሰዎች ነው። ዜና አበው ላይ አንድ ታሪክ አለ። በደንብ አርጋችሁ ስሙ። አንድ ልጅ ነው ይባላልና ሁሉ ጊዜ እናቱን ገዳም ገብቼ ካልመነኮስኩ እያለ አስጨንቃት። ሁሌ እናቱ ደግሞ አረተው ይብቃህ እባክህ፣ አሁን የምትኖረው ኑሮ ይበቃል ይቅርባል። በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው አለ። ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ ሂድ ገዳም ግባ አለችው። ገዳም ገባ። እንደተናገረው እጾማለሁ፣ እጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ እንዳለው ምንም ሰነፎን ስንት ሰው ከቤቱ ቤተክርስቲያን ውስጥ እኖራለሁ ብሎ መጥቶ ይሞታል ማለት ነው። ሙት ሆኖ ሬሳውን ይዞ የሚንቀሳቀስ ሰው